ጭንቀት ጤናችንን የሚጎዳ ነገር ነው። እድሜያችንን የሚበላ ነገር ነው። ያለ ጊዜ እንድናረጅ ያደርጋል። ጭንቀት ጤናችንን እንደሚጎዳ ለሰውነታችን ጠንቅ እንደሆነ በጣም በርካታ ጥናታዊ ጽሑፎች ተካሂደዋል። ካነበብኳቸው ውስጥ አንዱ እዚህ ኦሃዮ የሚባል ስቴት ውስጥ ሂድበርግ የሚባል ዩኒቨርሲቲ አለ። እዛ የተሰራ ጥናት ነው። ምንድነው በዚህ ጥናት ውስጥ የተደረገው? አዳዲስ ወጣት ዶክተሮች ለስራ ሲቀጠሩ የስራ ኢንተርቪው ላይ የተሰራ ጥናት ነው። ምንድነው ያደረጓቸው? እነኚህ ወጣት ዶክተሮችን ኢንተርቪው በሚያደርጓቸው ጊዜ ውስጥ ወይም ሲፈትኗቸው ጥያቄዎቹ ሞር ከባድ እንዲሆኑ ያደረጉባቸው ሄዱ። ሞር ማቴማቲካል የሆኑ ወይም ደግሞ የሂሳብ ጥያቄዎች ቢያንስ ለ30 ደቂቃ ያህል በጣም ኮምፕሌክስ የሆነና የሚፈትን ስትረስ አውት የሚያደርግ አይነት ጥያቄ ጠየቋቸው። ከዚያ ፈተናውን ከጨረሱ በኋላ የደም ምርመራ አደረጉ። ከዚያ ፈተናው ከመፈተናቸው በፊትና በኋላ የነበራቸው ደም ውጤት ያሳየው ምንድነው? የሰውነታቸው የበሽታ የመከላከያ ኃይል ከፈተናው በኋላ በኃይለኛው ነው የጨመረው። በከፍተኛ ሁኔታ የሰውነታቸው የበሽታ የመከላከያ ኃይል ወይም አንቲቦዲ የሚባሉት ልክ የሆነ ቫይረስ ሰውነታቸው ውስጥ የገባ ይመስል ወይም ደግሞ የሆነ ባክቴሪያ ሰውነታቸው የወረረ ይመስል የበሽታ የመከላከያ ኃይላቸው በከፍተኛ ሁኔታ ጨመረ። ችግሩ ምንድነው? እነኚህ የበሽታ የመከላከያ ኃይሎች በሽታ አምጪውን ተህዋስ ብቻ ሳይሆን የሚጎዱት የእኛንም ሴሎች የእኛንም ህዋሶች ወይም የእኛንም ሰውነት ጭምር አታክ ያደርጋሉ። ያ ነው ኢንፍላሜሽን የሚባለው ማለት ነው። ስለዚህ ስትረስ ቱ ዛት ኤክስቴንት ነው፣ የሚያዳክም ነገር ነው፣ የሚያስረጅ ነገር ነው። አንፎርቹኔትሊ ጭንቀት ማስወገድ አይቻልም። ምክንያቱም በህይወት እስካለን ድረስ በየዕለቱ የምንጋፈጣቸው ውጣ ውረዶች ሊኖሩ ይችላሉ፣ ወይም ቻለንጅ ዲል የምናደርጋቸው ቻለንጆች ይኖራሉ። ለምሳሌ ያህል ከቤተሰብ ጋር የተያያዙ፣ ከጓደኛ ከጎረቤት ጋር የተያያዙ፣ ከኢኮኖሚ ጋር የተያያዙ ፋይናንሻል በርደን ሊኖርብን ይችላል። የጤና ችግር ሊኖር ይችላል። ብቻ በጣም በርካታ የተለያዩ አይነት ስትረስ የሚሰጡን የሚያጨናንቁን ወይም ደግሞ የሚያሳስቡን ወሪ እንድናረግ በየዕለቱ ዲል የምናረጋቸው ምን ይሆን ምን ይፈጠር ይሆን የሚል ስጋታችን እንዲጨምር ስትረሳችን እንዲጨምር የሚያደርግ በርካታ ነገር በዙሪያችን ሞልተዋል። ጦርነትን ጨምሮ አካባቢያዊ የሆኑ የተለያዩ ረሃብ፣ ድርቅ የመሳሰሉት ነገሮች፣ ፖለቲካዊ ወይም ደግሞ ሃይማኖታዊ የሆኑ ሽኩቻዎች፣ በርካታ ነገሮች ሞልተዋል። ከዚህ በተጨማሪ ቴክኖሎጂ ሁኔታውን አባብሶታል። ምክንያቱም ሁሉም ሰው ስልክ አለው። የተለያዩ ሶሻል ሚዲያዎች በመጠቀም በዓለም ዙሪያ የሚካሄዱ ነገሮች በየሰከንዱ መረጃው ይደርሰናል። ስለዚህ አእምሯችን እረፍት የለውም። በየሰከንዱ ስልካችን እንነካለን። ስዋይፕ ነው የምናደርገው ወይም ደግሞ ክሊክ እናደርጋለን። ስለዚህ እያንዳንዱ ስዋይፕ ባረግን ቁጥር አዲስ ነገር ነው ትሪገር የሚያደርገን ነገር፣ ጭንቀታችን ወይም ስጋታችን እንዲጨምር የሚያደርግ ነገር፣ አዳዲስ ነገር እናገኛለን። በሳይንስ ተጠንተው ውጤት ያስገኙ ውጤታማ የሆኑ ሪከመንድ የሚደረጉ መንገዶች አሉ፣ ለመፍትሄ ያህል ማለት ነው። የመጀመሪያው ሁኔታው ላይ የተፈጠረው ነገር ላይ ስትረሰር የሆነ ነገር የሚያስጨንቃችሁ ነገር ሲፈጠር የተፈጠረው ነገር በተመለከተ ግልጸኝነት ይኑራችሁ። ምን ማለት ነው ይሄ የተፈጠረው ነገር? ለኔ ምን ማለት ነው? እኔ ላይ ምን አይነት ጉዳት ሊያደርስ የሚችል ነገር ነው? የኔ ቤተሰብ ላይ እኔ ላይ ምን አይነት ችግር ሊፈጥር የሚችል ነገር ነው የሚለው ነገር ክሊርሊ ፐርሰናላይዝ አድርጎ መረዳት ያስፈልጋል። ዋይ ዶዝ ኢት ማተር ቱ ሚ? ምንድን ነው የሚፈጥረው ነገር? ምክንያቱም አንዳንድ ጊዜ በማይመለከተን ነገር ከኛ ህይወት ጋር ባልተያያዘ ጉዳይ ገብተን እንጨነቃለን። ኦኬ ጊዜ ብሰጠውስ ይሄ ነገር ለምሳሌ ከ5 ሰዓት በኋላ፣ የዛሬ 5 ቀን፣ የዛሬ ሳምንትስ ይሄ ሁኔታ ምን ማለት ነው? ወር እስኪ በወር ውስጥ ይሄ ሁኔታ ምን ማለት ነው? አንዳንድ ነገሮች ጊዜ ስትሰጧቸው የሚከስሙ ነገሮች፣ አሁን ላይ ግን በጣም የሚያስጨንቁ ነገሮች ሊኖሩ ስለሚችሉ በተለያየ ሁኔታ ኢን ፐርስፔክቲቭ ማስቀመጥ ያስፈልጋል። አስፍቶ ማየት ያስፈልጋል። ሌላው ትኩረት ማድረግ ያለብን እኛ ልንፈታው እኛ ልናስተካክለው የምንችለው ነገር ላይ ብቻ ትኩረት ማድረግ፣ ከኛ አቅም ቁጥጥር ውጭ የሆኑ ነገሮች ላይ ጊዜ ያለማባከን። ሁለተኛው መፍትሄ the rule of 2 ይባላል። የሁለት ህግ ማለት ነው። ባጭሩ ምን ማለት ነው? በአንድ ጊዜ አንድ ወይም ሁለት ነገሮች ላይ ብቻ ትኩረት አድርጋችሁ ስሩ ማለት ነው። ልናሳካቸው የምንፈልጋቸው በጣም በርካታ ነገሮች ሊኖሩ ይችላሉ። ነገር ግን ያሰብናቸው ነገሮች ሁሉ እናሳካቸዋለን ማለት አይደለም። ስለዚህ 10 ነገሮች አስበን 10ሩን ነገር በአንድ ጊዜ ለማሳካት መታገል አያስፈልግም። ምክንያቱም ትርፉ በርን አውት ማድረግ ወይም ደግሞ አንዱንም ሳናሳካ መቅረት ነው የሚሆነው። ስለዚህ
የጊዜ ገደብ ታስቀምጣላችሁ። 6 ወር ሊሆን ይችላል፣ 9 ወር ሊሆን ይችላል፣ 3 ወር ሊሆን ይችላል። በቀጣይ 3 ወራት ውስጥ እነኚህ 2 ነገሮች አሳካለሁኝ። እገሊትን እረዳለሁኝ፣ እገሌን እረዳለሁኝ፣ ይሄን እገዛለሁኝ፣ ይሄን እሸጣለሁኝ፣ ክብደቴን እቀንሳለሁኝ፣ አመጋገቤን አስተካክላለሁ፣ የመኝታ ሰዓቴን አስተካክላለሁ። በጣም በርካታ ነገሮች ሊኖሩ ይችላሉ፣ ከቤተሰብ ጋር የተያያዙ፣ ከጤና ጋር የተያያዙ። ስለዚህ እነኚህ ነገሮች ፍሬም ውስጥ ማስገባት ያስፈልጋል። በቀጣይ ይህን ያህል ጊዜ ውስጥ 1 ወይም 2 ነገር ላይ ብቻ ፎከስ አድርጎ መስራት፣ እሱ ስትጨርሱ ሌላ እቅድ መጨመር። 3ኛው መፍትሄ ሰልፍ ኮምፓሽን ፕራክቲስ ማድረግ አለብን። ሰልፍ ኮምፓሽን ማለት ለራሳችን ርህራሄ ሊኖረን ይገባል። ራሳችን ይቅር ማለትን፣ ራሳችን አብዝተን አለመውቀስ። ምክንያቱም አብዝተን ራሳችን በወቀስን ቁጥር አነጋገሬ ልክ አይደለም፣ አመጋገቤ ልክ አይደለም፣ ጀስት ሁሌም እኔ ነኝ ጥፋተኛ የሚል ነገር ብሌም አለማድረግ። ምክንያቱም እሱኛው ሞር ስትረስ የሚሰጣችሁ ነገር ነው፣ ሞር እንቅልፍ የሚነሳን ነገር ነው። ስለዚህ ለራሳችን ግሬስ መስጠት ያስፈልጋል። የሆነ ነገር ማሳካት አስቤ የነበረ አላሳካሁትም፣ ያላሳካሁት በእኔ ምክንያት ነው፣ እኔ ነኝ ጥፋተኛው። በነገራችን ላይ አንድ ነገር ልምድ እንዲሆን ባህላችን እንዲሆን ቢያንስ 8 ሳምንታት ያህል ፕራክቲስ ማድረግ ያስፈልጋል ይባላል። ለ3 ወራት ያህል መለማመድ ያስፈልጋል። አንድ ነገር ባህላችን እንዲሆን ወይም ደግሞ ልምዳችን ሆኖ እንዲቀር። 4ኛው መፍትሄ አእምሮአችንና አካላችን ማናበብና ሁለቱንም ማረጋጋት መቻል፣ ብሬንና ቦዲ ሲንክ ማድረግ የሚባለው ማለት ነው። ሁለቱም እንዲረጋጉ ካልም እንዲሆኑ ማድረግ መቻል። እነሱ ለማድረግ አንዱ ቀላሉ ዘዴ ያተነፋፈስ ዘዴ ነው፣ ብሪዚንግ ቴክኒክ የሚባለው። ብሪዚንግ ቴክኒክ በተመለከተ ከዚህ በፊት በርካታ ቪዲዮዎች ሰርቻለሁኝ። ግራውንድድ እንድንሆን ይሄ ፋይት ኦር ፍላይት ላይ የነበርንበት በጣም ስትረስ አውት አድርገን በጣም ስጋት ላይ ፍራቻ ላይ ሆነን ሰውነታችን መረጋጋት የማይችልበት ሁኔታ ውስጥ ሲሆን ኢትስ ሃርድ፣ ከባድ ነው። ኮርቲሶል መጠኑ በጣም ከፍ ይልና ሰውነታችን አንዳንዴ ሼክ የምናደርግበት ሁኔታ ሁላ ይኖራል። እሱ ዳሜጂንግ ነገር ስለሆነ ይሄ የተጋጋለው ነገር ግራውንድድ ለማድረግ ለማክሰም ብሪዚንግ ቴክኒክ መጠቀም ያስፈልጋል። አንድ ጊዜ ቆም ብለን ዲፕ ብሪዝ በምናደርግበት ወቅት ነገሮች ስሎው ዳውን እንዲሆኑና ካልም ዳውን እንድንሆን ይረዳል። በዚህ ጊዜ ስትረሳችን በተወሰነ መልኩ ይቀንሳል። ሌላው ረጅም ሰዓት ቁጭ ብለን የምንሰራ ሰዎች ከሆንን ተነስተን ለ60 ሰከንድ ብቻ እዚያው በምንሰራበት ቦታ ላይ ቆመን ተንጠራርተን ሰውነታችን እርገፍ አርገን ወይም ደግሞ ወክ አርገን ተመልሰን መቀመጥ ለ60 ሰከንድ ብቻ። ረጅም ሰዓት ቆመን በጣም የሚያታግል የጉልበት ስራ የምንሰራ ሰዎች ከሆንን ደግሞ ረፍት ማድረግ ያስፈልጋል። ሰውነታችን ማሳረፍ ያስፈልጋል። ቢካዝ ሪሴት ማድረግ ያስፈልጋል። ካልሆነ በርናውት ይኖራል። ኮንቲኒየስሊ የማያልቅ ማይቆም አይነት ማሽን መሆን የለብንም። የሆነበት ቦታ ላይ ቆም አድርገን ሪቡት ማድረግ ሪሴት ማድረግ ያስፈልጋል። እነኚህ ማወራቸው ነገሮች ሁሉ አእምሯችን ሪሴት ለማድረግ የሚጠቅሙ ነገሮች ናቸው። ወክ ማድረግ አዳይንድ ኦፍ ዘ ዴይ፣ ቀኑ መጨረሻ ላይ ስፖርት ብቻ አይደለም። በነገራችን ላይ ወክ ማድረግ አእምሯችን ሪዋየር ለማድረግ ይረዳናል። ለ5 ደቂቃ ያህል ብቻ አራውንድ ዘ ብሎክ ሰፈራችሁ ውስጥ ወጥታችሁ ወክ አድርጋችሁ ስትመለሱ አእምሯችሁ ሪዋየር ያደርጋል። የሆነ ሲያሳስበው የነበረ ነገር ለመርሳት ይሞክራል። በስተመጨረሻና እጅግ በጣም አሳሳቢው የስክሪን አጠቃቀም። ቀን ሙሉ ነው ስክሪን የምናየው። ስልካችን ኪሳችን ውስጥ አለ። በየሰከንዱ ያወጣን ነው ስዋይፕ የምናደርገው። ቴሌቪዥን አለ ማታ ላይ። ስለዚህ በተቻለ መጠን ከመሸ በኋላ በተለይም ወደ መኝታ ከመሄዳችን ከ2 ሰዓት በፊት ማቆም ያስፈልጋል። ለመተኛት ከመሄዳችን ከ2 ሰዓት በፊት። ይሄ በጣም ቻሌንጂንግ ነገር ሊሆን ይችላል። ጠዋት ከእንቅልፋችን ስነቃ ቢያንስ የመጀመሪያዎቹ 5 ደቂቃ ከእንቅልፋችን እንደነቃን የመጀመሪያዎቹ 5 ደቂቃ ያህል ቢያንስ ስልካችን ከፍተን አለማየት። እንደውም ከ60 ደቂቃ እስከ 90 ደቂቃ ያህል መቆየት ነው የሚባለው። ካልቻልን ግን 5 ደቂቃ ያህል እንኳን መቆየት። ብሉ ስክሪን ከምናይ መስኮት ከፍተን የፀሐይ ብርሃን ማየት። ስለዚህ ሌሊት ላይ ስልክ ማስወገድ ያስፈልጋል። እንደውም የሚመከረው ስልካችሁ
የማትደርሱበት ቦታ አልጋችሁ ላይ ሆናችሁ የማትደርሱበት ቦታ ማስቀመጥ፣ ሌላ ክፍል ሊሆን ይችላል። ሌላ የሆነበት ብቻ ሩቅ የሆነ ቦታ ማስቀመጥ